ዳንኤልም በንጉሡ መብልና መጠጥ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ይህንን መብልና መጠጥ ስቶ ውሃና ጥራጥሬ እንዲሰጣቸው ለመነው። የጃንደረቦቹም አለቃ ንጉሡ የሰጣችሁ መብልና መጠጥ ባትበሉና ባትጠጡ እነዛ ብላቴኖች የንጉሡን መብል በልተው ቢወፍሩና እናንተ ብትከሱ ታስፈርዱብኛላችሁ ብሎ እምቢ አለ። ነገር ግን እግዚአብሔር ሞገስንና ምሕረትን ስላደረገለት ለ10 ቀን ያክል እንዲፈትነው ተነጋግረው ከዛ መብልና መጠጥ ተከልክለው ጥራጥሬና ውሃ እየጠጡ ቆዩ። ከ10 ቀን በኋላ ግን ሲያቸው ዳንኤልና ሶስቱ ብላቴኖች ከሌሎቹ ብላቴኖች አምሮባቸው ወፍሮ አገኛቸው። ስለዚህ ለ3 ዓመት የተገደበውን ጊዜ እንዲጨርሱ ውሃና ጥራጥሬ እየበሉ እንዲቆዩ አደረገ። ከ3 ዓመት በኋላ ከሌሎቹ ብላቴኖች የተሻለ ሞገስ የተሻለ ማማርና መወፈር ታየባቸው። በንጉሥም ፊት ሞገስን አገኙ። ስለዚህም ሹመትን ተሾሙ። በዛ ወቅት ላይ በተሾሙበት አካባቢ ላይ ንጉሡ እንዲህ አይነት አዋጅ አወጣ። ለወርቁ ምስል እንዲሰግዱ የማይሰግድ ግን በእሳት ውስጥ ይጣላል የሚል አዋጅ አወጀ። እነ ሲድራቅ ሚሳቅና አብደናጎም ግን አንሰግድም ብለው እምቢ አሉ። ይህንንም ወሬ ለንጉሡ ነገሩት። ንጉሡም ይህንን በሰማ ጊዜ በቁጣ አስጠራቸው። በእውነት እናንተ ይህን ብላችኋል አላቸው። አዎ ብለናል። የምናመልከው አምላክ ከሚነደው እሳት ያወጣናል፣ ባያድነንም እንኳ ላቆምከው ምስል አንሰግድም አሉ። ንጉሡም በቁጣ እሳቱን 7 እጥፍ እንዲነዳ አዞ ወደ እሳት ውስጥ እንዲጣሉ አደረገ። ንጉሡም በእሳት ውስጥ ከተጣሉ በኋላ ሶስቱም በእሳት ውስጥ ሲመላለሱ ምንም ነገር ሳይሆኑ ባየ ጊዜ እንዴ እናንተ 3 ሰዎች ጥለን ነበር፣ ነገር ግን 4ኛ ሰው በመካከል አብሯቸው አለ፣ እነሱም ምንም እሳት አልነካቸውም፣ ኑ እስኪ ብሎ ሲጠራቸው ያለ ምንም ነገር እሳቱ ሳይበላቸው ከዛ እሳት ውስጥ ወጡ። የሚያመልኩት አምላክ ከእሳት ውስጥ አወጣቸው። ዳንኤል 1 ወር ለአምላኩ የሚጸልይ የሚሰግድ አይኖር ተብሎ ጽሕፈት በወጣበት ጊዜ ዳንኤልም ወደ እልፍኙ ገባ። መቅደሱንም ከፍቶ መስኮቱንም ከፍቶ ወደ ኢየሩሳሌም ለአምላኩ ዘወትር እንደሚያደርገው ጸሎት ማድረግ ጀመረ። ነገር ግን ጠላቶቹ ይህንን ነገር ለንጉሡ አመልክተው ዳንኤል እንዲያዝና ወደ አንበሳ ጉድጓድ እንዲጣል ተደረገ። በማግስቱም ንጉሡ ዳንኤል ሆይ የምታመልከው አምላክ አዳነህን? ሰው አዎ የማመልከው አምላክ በእርሱ ፊት ቅንነት ተገኝቶብኛል፣ አንተንም አልበደልኩም። አምላኬም መልአኩን ልኮ የአንበሳውን አፍ ዘጋ አዳነኝ አለ። አምላካችን ንጹሕ እንደሆነ ራሳቸውን ንጹሐን አድርጉ ተብሎ እንደተጻፈ እነ ዳንኤል ራሳቸውን በማውጣታቸው አምላካቸው ከነሱ ጋር በምንም አይነት ሳይለያቸው ከደረሰባቸው መከራ ሁሉ አዳናቸው። እግዚአብሔር አምላካችን ንጹሕ አምላክ ነው። የሚያመልኩትንም ያድናል፣ ይታደጋል። አሜን።